መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ ፍቀጅላቸው let them go ሰዎች ከህይወትሽ ሊወጡ ሲሉ you should let them go መሄድ አለባቸው if they have to go let them go አንድ ነገር ከወደድሽው ልቀቂ ተመልሶ ከመጣ ያንቺ ነው ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው ወይስ በትክክል አጥፍቻለሁ የኔ ጥፋት ለአንቺ መልካም ነገር እንዲሆንልሽ ሳመቸች ለኔ መልካም ነገር ይሆንልኛል አንድ ነገር ከወደድሽው ልቀቂ ተመልሶ ከመጣ ያንቺ ነው ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም ሰዎች የምንሰጣቸው ሰከንድ ቻንስ አለ ለሰዎች የምትሰጫቸው ሁለተኛ እድል አለ ግን ሳይኮሎጂ ከማስጠንቀቂያ ጋር ነው የሚናገርሽ ይሄን ያጠኑ ሰዎች ለሰዎች ሁለተኛ እድል ስትሰጪ ማስጠንቀቂያዎች አሉ ይቅርታ ማለት ምንም ፕሪኮንዲሽን የለውም ይቅርታ ሁሌ ይቅርታ ታያለሽ you forgive ግን ያንን ሰው መልሰሽ ያንን ቦታ እንድትልትሰጪው ስትይ ግን ትጠነቀቂያለሽ ያንን ቦታ መልሰሽ ልትሰጪው ስትይ አሁን በእስረኞች ላይ ምናምን አጥንተው ነው ያሉት 4 መሰረታዊ ነገር ያስቀምጣሉ የመጀመሪያው ያ ሰው ስላጠፋው ጥፋት ኃላፊነቱን ይወስዳል ወይ ሰይጣን አሳሳተኝ የሚለው ወይ ኤክስኪውዝ ነው የሚፈልገው ልክ አዳም እሷነች እንዳለ ሔዋንን እነሱ እንዲህ ስላደረጉኝ ነው እንዲያጠፋሁት ነው የሚለው ወይስ በትክክል አጥፍቻለሁ የኔ ጥፋት ነው I'm responsible ለዚህ ጥፋቴ ነው አድሚት አደርጋለሁ ጥፋቴን እቀበላለሁ ይላል ወይ ቦታ ደግመሽ ልትሰጪው ስትያንን ሰው ለምሳሌ አንድ ካምፓኒ ያለሽ እንበል ከባድ ጥፋት አጠፋብሽ አስወጣሽው መልሰሽ ልታስገቢው ስትይ ግን ያንን ጥፋት ማጥፋቱን አድሚት ያደርጋል ወይ መጮኛሽ ከሆነ ስህተቱን ያምናሉ ማጥፋቱን ያምናሉ አንድ የሚታየው ይሄ ነው ሁለተኛ የባህሪ ለውጥ አምጥቷል ወይ ቢሄቪየራል ቼንጅ አምጥቷል ለምሳሌ ሰውየው ሰክሮ ከሆነ ጥፋቱን ያጠፋው ከዛው መጠጣቱን ካላቆመ እድል አትሰጪው ምክንያቱም ደግሞ ሰክሮ ያጠፋል ሰከንድ ቻንስ አትሰጪው ተደባዳቢ ሆኖ ከሆነ ጥፋቱን ያጠፋው አሁንም እድል አትሰጪው ለምሳሌ አንዲት ሴት ጮኛዋ ተደባዳቢ ነው እንበል ደበደባት ጥሎ ከዛ ይሰበሰብና ሰው ሁለተኛ እድል ስጪው ባክሽ ይቅርታ አድርጊለት ይላታል ይሄ ሰውዬ መደባደብ አቁሟል መጠጣት አቁሟል ምን ድጋሚ የሚደበድባት ከሆነ ለምንድነው ማስደበድባት ስለዚህ ሰከንድ ቻንስ ለመስጠት ኮንዲሽኖች አሉ ይሄ ሰው መጠጡን አቁሞ ከሆነ መደባደቡን አቁሞ ከሆነ አስባበት ሰከንድ ቻንስ ሰጠዋለች ስለዚህ ባህሪ ለውጥ ያስፈልጋል ኃላፊነቱን መውሰድ አለበት ሶስተኛ የምታየው ተጸጽቷል ወይ ይሄ ሰው ባደረገው እቺ ሴት ወይም ይሄ ሰው ባደረገው ነገር ሁለተኛ ዳግም እድል የምሰጠው ተጸጽቷል ወይ ሪሞርስፉል ነው ወይ ሪግሬት አድርጓል ማድረግ አልነበረብኝም በፍጹም አጥፍቻለሁ በቃ እንዴት አደረኩት ብሎ ተጸጽቷል ያንን ቼክ ማድረግ አለብሽ ያለበለዚያ ደግሞ ሊያጠፋ ይችላል የሆነ ነገር ሰርቆሽ ከሆነ ደግሞ ሌላ ነገር ሊሰርቅሽ ይችላል አራተኛው ጊዜው ወደ ኋላ ቢመለስለት ወደ ኋላ ጊዜው ሪዋይንድ ቢደረግ ምን ታደርጋለህ ብለሽ ትጠይቂዋለሽ ዲፍረንትሊ የምታደርገው ነገር ምንድነው እንዲያረግ ነበር ብሎ መልካም አማራጭ ከመረጠ ለዛ ሰው ሰከንድ ቻንስ ሰጫለሽ ያለበለዚያ ግን አጥፍቶ አሁንም መጠጥ ካላቆመ ተደባዳቢ ሆኖ አጥፍቶ አሁንም ይደባደብ ከሆነ ሰከንድ ቻንስ እንድትሰጪው አይፈቀድም እና አንዳንድ ጊዜ ሰዎች ከህይወትሽ ሊወጡ ሲሉ you should let them go መሄድ አለባቸው if they have to go let them go ይሄ ድርቅ እንላለን ግን አቢዩዘርስ ይሆናሉ ኔጌቲቭ ሰዎች ይሆናሉ ደጋግመው የሚጎዱሽ ይሆናሉ እና መሄድ ካለባቸው ካንቺ ህይወት መውጣት ካለባቸው እነዛ ሰዎች ይውጡ ፍቀጅላቸው let them go if they have to go let them go እና ይሄን ማድረግ ያለብን ጊዜ ይኖራል በፍቅርም ግንኙነት ምን ይባላል if you love something set it free ይባላል if you love something set it free if it comes back it's yours if it doesn't it never was አንድ ነገር ከወደድሽው ልቀቂ ተመልሶ ከመጣ ያንቺ ነው ተመልሶ ካልመጣ ቀድሞውንም ያንቺ አልነበረም if you love something set it free if it comes back it's yours if it doesn't it never was ይላሉ እና አንዳንዴ ሰዎች ከህይወታችን ማውጣት ያለባቸው ሲሆኑ we should let them go ቶክሲክ የሆኑ ደጋግመው የሚጎዱን ሁሌ ኔጌቲቭ የሆኑ አጠገብሽ ተቀምጣ ሁሉ ጊዜ አንቺን ጥፋት ጉዳት የምትፈልግ
ከጮኛሽ ጋር የምታጣለሽ፣ ከሰው ጋር የምታጣለሽ፣ ነገርሽን እንደምታበላሽ ከሆነች ሌተር ጎ ሺ ሃዝ ቱ ጎ። ይህንን አንዳንዴ ማድረግ አለብን። ከዛ እነዚህን ክራይቴሪያዎች ካየን በኋላ ግን ሰከንድ ቻንስ ስንሰጥ ይህን ካጣራሽ በኋላ በጣም መልካም ነገሮች ደግሞ አሉ። በሳይኮሎጂ ጥሩ ነገሮች አሉ። አንደኛ ኢሞሽናል ቤኔፊት አለው። ደስታ ይሰጣል፣ እርካታ አለው። ለሰዎች ሰከንድ ቻንስ ሁለት ዳግም ዕድል ስትሰጫቸው በጣም እርካታ አለው፣ ደስታ አለው። ሁለተኛ ሰዎች ይለወጣሉ ወደ መልካም። በተለይ አጥፍተው ሁለተኛ ዕድል ስትሰጫቸው ከዛ ከተለወጡ በጣም ጥሩ ሰዎች ይሆናሉ። በጣም ጥሩ ሰዎች። እኔ አንድ ባለትዳሮች አውቃለሁ። ድሮ የሆነ ነው 20 ዓመትና ሚስትየው አጠፋች። ማለት ከባድ ጥፋት ነው ያጠፋችው። የኃጢአት ነገር ውስጥ ነው የገባችው። እንደ ስሙን ላለመጥራት ነው ስለሚከብደኝ። ከዛ ልትፈታት ትችላለህ አሉት። ቸርች ውስጥ ነበረ። ልትፈታት ትችላለህ፣ መብትህ ነው፣ ይኸው የተረጋገጠ ነገር ነው አሉት። አልፈታትም፣ ይቅርታ አደርግላታለሁ አለ። ከዛ ከባድ ውሳኔ ነው፣ ግን የሱ የግሉ ውሳኔ ነው። በኋላ ትዳራቸው ቀጠልና ባሪያ ሆነችለት። የመጨረሻ መልካም ሴት ሆነችለት። እስካሁን ድረስ 20 ዓመት በጣም ተዋደው ይኖራሉና አንደርስታንድ አድርጓት ይቅርታ ስላደረገላት ነው። እና ሰዎች ይለወጣሉ። ሁለተኛ ዕድል ከሰጠሻቸው በኋላ በጣም የተለወጡ ለአንቺ ደግሞ እጅግ መልካም ያንን ለማካካስ ብለው መልካም ሰዎች ይሆናሉ። ሁለተኛ ዕድል ሰጫቸው። ሶስተኛው ፕራክቲካል ጥቅም አለው ነው የሚለው። ለምሳሌ መኪና ሰጥቼው የሰራልኝ ሰው ከዛ መኪናው ዳግም ሲበላሽ ሌላ አዲስ መካኒክ ጋር ከሚሄድ እሱ ጋር መልሼ በውስጥ ኦልሬዲ ፈቶ አይቶታል እና እችኛዋ ነች ችግሩ ብሎ አስተካክሏል። ግን ተሳስቷል፣ ችግሩ እቺ ነች። ስለዚህ ተመልሼ እሱ ጋር ብሄድ መኪናን የማስተካከል እድሉ እሱ ይበልጣል። ሐኪሙም ለምሳሌ ታይፎይድ ነው ብሎ አክሞሽ ከሆነ ከዛ ተመልሰሽ ስትሄጂ አልተሻለኝም ስትዩ ሌላ ነገር መኖር አለበት ብሎ ሌላ ቼክ ሲያደርግ ፕራክቲካል ጥቅም አለው ይባላል በጥናት በሳይኮሎጂ። ከዛ አራተኛው ሰዎች ሊያደርጉልሽ የምትወጂውን ነገር አንቺ ታደርጊላቸዋለሽ። አንቺ ሰከንድ ቻንስ እንደምትፈልጊ በምድር ላይ ለሰዎች ሰከንድ ቻንስ ሰጫቸዋለሽ። አንድ በጣም ወደው አባባል አለ። ምን ይላል መሰለሽ? what you make happen for others will happen to you ይላል። what you make happen for others will happen to you። ለአንቺ መልካም ነገር እንዲሆንልሽ ለአንቺ ሳመቻችልሽ ለእኔ መልካም ነገር ይሆንልኛል። አንቺ ለከሌ ጥሩ ነገር እንዲሆን ለስታመቻች ለአንቺ ይሆንልሻል። ለዚህ ነው what you make happen for others will happen to you የሚባለው እና ትልቅ ፕሪንሲፕል ስለሆነ ይጠቀማል ማለት ነው።